አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ የተከበራችሁ የዩቲዩብ ቻናል ቤተሰቦቼ እንደምን ከረማችሁልኝ? ሰላማችሁ በዝት ይበልልኝ ኢንሻአላህ ቢስሚላህ ከሪም። ዛሬ ደግሞ አሳዛኝ ትረካ ከምከዳይ በስተጀርባ በሚለው ምርጥ ግጥም ይዤላችሁ መጥቻለሁኝ። ዛሬ ታዲያ ወፍም ምንም የሌለበት በራሴ ድምጽ ብቻ ይዤላችሁ መጥቻለሁ። ከወደዳችሁት ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ጀማሪ ነኝ። ለወገን ለዘመድ ሸር ያድርጉ። አሳዛኝ ትረካ። ሰኞ ዕለት ነበረ ታሪኬን የጻፍኩት። ማስገኘ ሲነጋ ራሴን የሳቅኩት። አወቅኩ ብዬ ነው ሁሉንም የጻፍኩት። ገጸ ባህሪዬን ሁኜ ለመኖር ነው። አሳዛኝ ትረካ ህይወቴ ይሄ ነው። ባህር ማዶ ሁኜ ሳስብ ሁሉን ነገር እንቅልፌ ሳይመጣ በስተጀርባ ሁኜ ነገሮች ሁሉ ሲዘበራረቁ አሳዛኝ ህይወቴ ይሄ ነው ብዬ ነው። የኔ ህይወት የሚጀምረው ስደት ላይ ነው። ስደት እንደነበርኩኝ ነበር ውጣ ውረዶችን አገናዝቦ ማወቅን የቻልኩበትኝ። ማንም ቢሆን በሰው ቤት እንጀራ ተደስተኛ ሆኖ አልፎለት የተቀመጠ የለም። ነገር ግን እኔ የገባሁበትኝ የመጀመሪያ ቤት ጥሩ አልነበረም። ስራው በጣም ከባድ ቢሆንም ነገር ግን ደሞዙ 2005 ነበር። መቼም እኛ ሀበሾች የብሩን ነገር ስናይ ለስራ የምንሯሯጠው ነገር ስንቶቻችንን? ይህን ጥያቄ ለእናንተ ልተውላችሁ። ከዚያም በኋላ ሴትየዋ የስኳር በሽታ ነበረባት። ሁላችንም ከሀገር ስንመጣ የራሳችን ገጠመን አለን። በዛን ጊዜና እኔ ቋንቋ ምንም አላውቅም ነበረ። ሂጂ ነይ ቶሎ ወደዛ ወደዚህ ስትለኝ ምንም የማውቀው ነገር አልነበረኝም። ታዲያ ውሃው እዚህ ሀገር የሚመጣው በታንከር ነበረ። ታንከሩ ተዘግቶ ስለነበር አዲስ ቤት ተሰርቶ ነበር። በጊዜው ሁሉም ሽንት ቤት ስከፍተው ውሃ አልነበረም። ጠዋት 6 ሰዓት ሲሆን ትቀሰቅሰኛለች። እኔ ስንት ሰዓት እንደተኛሁም አላውቅም። ስነሳ ግን ለሀገሩ እንግዳ ለሰው ባዳ የስኳር በሽታ ጠቃሚ ስለነበረች እሷ ቂጣ ወይንም ደግሞ ልብተን በሻይ ነበር የምጠጣው፣ ስኳር የሌለው ልክ እንደሷ ትሰጠኛለች። ግራ ገባኝ። ምግቡም ሀገሩ ዛሬ ላይ አባያ የምናጥብበትን ሻምፖ ለፀጉርሽ ታጠቢበት ብላ ነበር የሰጠችኝ። ታዲያ በዛን ሰዓትም እኔ በጣም ከፋኝ። የብስ አለቀስኩኝ፣ ተማረርኩኝ። ከዚያም አንድ ቀን ከዕለታት አንድ ቀን ታንከሩ ልተውላችሁና ታንከሩ ጋር መልሳለሁኝ። በ13 ቀን በየ13 ቀናችን ወደ ሕክምና እንሄዳለን። ከኢትዮጵያ ስትመጡ ኮንትራት ከሆናችሁ። ከዚያም በኋላ ስንሄድ ስንመረመር በዛን ሰዓትኝ አብረውኝ የመጡ ጓደኞቼ አንዲቱ አርግዛ ሌላኛዋ ደግሞ ታማ ተመለሱ። እኔ ብቻ ቀረሁኝ። የመጨረሻ ከፋኝ። ቦሌ ላይ ቻው ደህና ሁኑ ደህና ግቢ ተብለው እንደሚሸኙት እንደ ማንኛውም ቤተሰብ አልተሸኘሁም። በጊዜው ራሴን ችዬ ነበር የመጣሁትኝ። ሴትየዋ ክፉ ነች። ቋንቋ ለማወቅ አንድ ችግር ራሱን የቻለ ነው። አብራይ ለነበረችው ልጅ እና ለሀገሩ ለማዳ ለነበረችዋ ተናገርኩኝ። ጋይሽ እዚህ ጋ ግር እንዳይላቸው ከዚህ በፊት ኳተር ነበርኩኝ። በአሁኑ ዘውድ ነኝ። እያወራለሁ ግን ስለ ኳተር ነው። ከዚያም በኋላ ነገርኳትኝ። ቢሮ እንዳመለክት ነገረችኝ። እኔም ቢሮ ሄጄ ተናገርኩኝ። ነገር ግን እነሱ ልጅነቴን ስለፈለጉት ስለምሯሯጥ አንቀይርም አሉ። ወይንም ደግሞ የመጣሽበትን ብር ተከፍያለሽ እንጂ ዝም ብለን አንግድም አሉ። ሳይመሽ አይነጋ ጨረቃ ኮከቧ ልጆቿን ስበትን የኔም ባብሮ ብትን እያለ ከዛም በኋላ እሺ ብዬ ተቀመጥኩኝ። አንድ ቀን ግን ውሃ በታንከር ስለነበረ የሚመጣው ሽንት ቤቶችን ሁሉንም ውሃዎች ከፍቻቸው ስለነበረ ታንከሩ ፈንድቶ እንዳለ ሳላውን ሶፋውን ሞላው። የዛን ጊዜ እየገፈተሩ እየደዘደዙ ነበረ ሲያስጠርጉኝ የነበረው። ያኔ አልሰራም አልኳት። ፎቅ ላይ ነበረ። ከፎቅ ይወረወራሉ ሲባል የሰማሁት ኢትዮጵያ ሆኜ ነበር። ጫማዬን ወረወረችው ልታስፈራራኝ። እኔም ከመጣብኝ ደረቅ ነበርኩኝና በአማርኛ እየተሳደብኩ ግትር አልኩኝ። ቢሮ ሄድኩኝ። ቢሮ ከሄድኩ በኋላ ካልቀየራችሁ ብዬ ሳለቅስ አንደኛው አረብ ለምንድነው የምታለቅሽው አለኝ። እኔ ቋንቋ ስለማልችል ዝም አልኩት። የኛዎቹ ኤጀንሲ ግን ወይ በሬ ሽጠሽ ወይ ደግሞ ፈረስ ተሽጦ ስለሆነ የመጣሽው የመጣሽበትን ብር መክፈል አለብሽ ብለው ግግም አሉ። ምን ነበረ እሷ ስትሰራ ወይንም ደግሞ እሱ ንብረት ትሸጥን የነበርኩ አልክ ተውና ቤት ቀይርልኝ አልኩት።
ብር ስለሚሰጧቸውና አረቦቹ የተሻለ ደሞዝ ስለሚከፍሏቸው እኔ ሊሰማኝ አልቻለም ነበር። ከዛም ግን እንደ እድል ሆኖ አረቡ አትሆንም አትሄድም ብሎ አስቀረኝ። ለሰዎችም ቅያሪ ሰራተኛ ሰጣቸው። ከዛም በኋላ ያጋጠመችኝ መዳም በጣም ጥሩ መዳም ነበረች። አንዳንድ ጊዜ ጥሩ ትውስታ ጥሩ ነገር ያስታውሳል፣ መጥፎ ትውስታ መጥፎ ነገርን። ሴትዮ መጣች፣ አሻሸችኝና ተመልሳ ሄደች። በሁለተኛው ቀን መጥታ የመጣሁበትን ብር ለነዛ ለሰዎች ከፍላ ወሰደችኝ። እሰውየው ቤት እሴትዮ አሰሪ ቤት ያሉት እንዳሉ ሀበሻ ናቸው። ሰውዬን ሳየው የእኛ ኢትዮጵያዊ ሰው ነው የሚመስል። በአብዛኛው ጊዜ የኳተር ተወላጆች ጥቁር ናቸው፣ ጠይም ናቸው። በአብዛኛው ጊዜ የታጯቸው ከሆነ ልክ እንደ ሀገርኛ ወንዶች እንደኛ ሀገር ወንዶች ጠየም ያሉና ፀጉራቸውን ቢሆን ምንም የማይለይ ናቸው። የዛ ሀገር ተወላጅ ኦሪጂናሎቹ ከሆኑ ማለት ነው። ሰውየውን መኪና ውስጥ ከገባ በኋላ ሙጭጭ አርጌ ካላዋራከኝ በአማርኛ ብዬ ድቅድቅ አርጌ ሲይዘው አንዴ ስስመው አንዴ ምን ስለው ሚስቱ በጣም ቀይ ስለነበረ ትስቅ ነበረ ዝም ብላ። ከዛም በኋላ የምሬ ነው የምላችሁ ሰውየው ተናዶ ካለ ቦታው ሄዶ መንገዱ ረዘመ። ከዛም እናቱ ቤት ያደርሰኝ እናቱ ቤት ሄድ እናቱ ደግሞ ቁጥርጥር ተሰርታ ድባ ፀጉሯ ላይ ሰክታ ነበረ። ያን ጊዜ የሀገሬን ሰው ያገኘው መስሎኝ ትምትም አልኩባትኝ። እናቱም የበለጠ ተናደዱብኝ። እኔ ስላላወቅኩ ነበረ። ከዛም በኋላ ሰራተኞች ስለነበሩ ወደ ሰራተኞቹ ዘንድ እንድሄድ አደረጉ። ሰራተኞቹ ጋር ከገባሁ በኋላ ያለውን ነገር በሙሉ ነገሩኝ። ይቅርታ ብጠይቃቸውም በአማርኛ ስለነበረ ሊገባቸው አልቻለም። ለልጆቹ የሆነ ነገር ከተገዛ እኔም እቀማ ነበረ። ሴትዮ ነገር ግን ተወደኝ ነበር። ጥሩ ሴትዮ ነበረች። አብሬያት ዞር ነበር። እሷ የፓስፖርት መቺ እንትን ነች ቢሮ ውስጥ እና ኩዌት፣ ዱባይ፣ ባህሪን ምናምን ትሄድ ነበር። በዛን ሰዓት ህፃን ልጅ ስለነበረች እኔንም አብራኝ ይዛኝ ትሄድ ነበረ። በዛን ሰዓት ሴትዮን ሳላመሰግናት አላልፍም። አንዳንድ ጊዜ ጥሩ መዳም ሲያጋጥመን አያያዙን አንችልበትም። መጥፎ መዳም ሲያጋጥመን ግን የነዛ ጥሩ ነው ብለን እናማራቸዋለን። በየትኛውም ዘርፍ ስንሄድ የእድል ሁኔታ ይሁን እንጂ የእኛ ህይወት የታተመ መጽሐፍ አለው። የህይወታችንን ገጸ ባህሪ ዋናውን ነገር የምናጫውተው እኛ ነን። ማንም ሰው ለራሱ ደራሽ ሲሆን፣ ማንም ሰው ደግሞ የራሱን ህይወት ማዳመጥ ይችላል። በአብዛኛው ግን መካሪ እንጂ ማዳመጥ የለም። የልጅነት ትዝታዬ ትዝ አለኝ። አገሬ ላይ ሁኜ በጎችን ስመልስ ከግራና ከቀኝ ሲመላለስብኝ አየሩ ነፋሻ ውሃው ሲሄድብኝ አረብ ሀገር ሁኜ ትዝታው ባሰብኝ። ትዝታው ባሻገር ገራዶ መሸብኝ። አድራለሁ ብዬ መንገደን ቀየርኩኝ። እንኳን ስነግርበት ልመሰጥበት ጭራሽ ባስ ብሎ መንገድ ሳልኩበት። ያልፋል ያሳልፋል ብሎ ተወቶበት መገን የሰው ሀገር ስንቱን አሳየበት። ገራራው ባክህ ተራራው ባክህ ሀገሬን አጋርደው ውሃን እያባስከው ልቤን አትውሰደው። ተሻግሮ የመጣ ስደተኛ ሰው እንዴት ያስችለዋል እንዴትስ ሊሆነው? በጋራ ባስታገር ብዙ ነገር አለ ሳቅና ጨዋታ ብሶትን አጋጥሞ። የፍቅርሽ ትዝታ መርኳሽ ብሆንም ሸግ ያልደራደር በአንቺ እኔ እኮ አላውቅም። ቂም እንዳልይዝብሽ ህይወት ሆንሽብኝ። ከፍ በይ ዝቅ በይ ብለሽ አንሸራተሽ ያልቦካ እንጀራውን በእጅሽ እየጋገርሽ አብልተሽ ወዴን አሳመምሽኝ። ትረካ የጀርባዋን ትራሴ ሆንሽኝ። የራሴን ህይወት ነው እኔ ጻፍኩትኝ ይላል ማለት ነው። ይህን ይመስላል የዛሬው ትረካ ውዶችዬ። በህይወቴ ባሻገር ያጋጠመኝን ነገር ለእናንተ ሳካፍል የበለጠ ቀለል አለኝ። አብራችሁ ስለቆያችሁ ከልብ አመሰግናለሁኝ። ሼር፣ ላይክ፣ ኮሜንት፣ ሰብስክራይብ በማድረግ የቻናሌ ቤተሰብ ይሁኑ። በያላችሁበት ፈጣሪ ይጠብቃችሁ። እወዳችኋለሁ። መልካምን ሁሉ ተመኘሁላችሁ። ውድ ሀገሬ ልጆች ሰላማችሁ ይብዛ።